አብዛኞቻችሁ ለራሳችሁ ግድ የላችሁም። ለራሳችሁ ግድ የላችሁም ስላችሁ ለምን እንደሆነ ታውቃላችሁ? የምትመርጧቸው ጓደኞች አያገቧችሁም። በቃ እናንተ ጉዳይ አይደለም። ራንደምሊ ሰሌክት አድርጋችሁ ያገኛችሁትን ሰው ነው ፒክ አድርጋችሁ ወደ ህይወታችሁ የምታስገቡት። ያ ሰው ምን ይሁን ምንም አይመለከታችሁም። ለምንድን ነው እንደዛ የምታደርጉት? ለራሳችሁ ግድ የላችሁም። እናንተ ብትበላሹ ብትጠገኑ ዩ ዶንት ኬር ምንም የማትፈጥሩ ሰዎች ናችሁ። እንደዚህ የምታስቡ ሰዎች በጣም ብዙ መዘዝ ነው የምታመጡት እላያችሁ ላይ። በቃ ባጭሩ ስኬትን እርሱት። ሰላም፣ መክሊት ነኝ። ይሄ የኔ የዩቱብ ቻናል ነው። ቤተሰብ ካልሆናችሁ ቤተሰብ ሁኑ አሁኑ። ኦኬ፣ ወደ ቶፒካችን ስንገባ አንድ ሰው በቋሚነት የሚይዘውን ጓደኛ የሚመርጥበት ምክንያት ምንድን ነው? ለምንድን ነው ያን አሳሳቢ ጉዳይ የሆነብሽ መክሊት ካላችሁኝ፣ ጓደኝነት ነፃ የሆነበት ምክንያት እራሳችሁን ስለምትለዋወጡ ነው። ለክፍያው እራሳችሁን ነው የምትሰጡት፣ እራሳችሁን ነው የምታቀርቡት። ሌላ ሰው አምጥታችሁ አይደለም የምትሰጡት ለዛ ሰውዬ፣ ሌላ ሰው አምጥታችሁ አይደለም ሼር የምትደራረቡት፣ እራሳችሁን ነው። ገብቷችኋል? እራሳችሁን የማታከብሩ ከሆነ ኤኒ ታይም የሚመጡ ሰዎች በጠቅላላ ህይወታችሁ ውስጥ ገብተው የሚፈልጉትን ነገር አድርገው ነው የሚወጡት። የሚፈልጉትን ትራውማ ጥለው ነው የሚወጡት። ሰልፍ ወርዛችሁ ይወርዳል። ሰልፍ ወርዛችሁ ከወረደ ኮንፊደንስ የላችሁም። የአብዛኞቻችሁ ሰልፍ ወርዛችሁ ወርዷል። ሰልፍ ወርዛችሁ መውረዱ አይደለም ኮንፊደንሳችሁም የለም። መሬት ነክቷል። ለምንድነው? በጣም ብዙ የሚያወዳድቋችሁ ጓደኞች የከበቧችሁ። ያህንን ለምንድነው የፈቀዳችሁት? ትፈራላችሁ። በቃ አዲስ ጓደኛ በመስረት ሞት ነው የሚሆንባችሁ። እነሱማ ከሄዱ ከማን ጋር እዛ ቦታ ትሄዳላችሁ? ከማን ጋር እዛ ቦታ ትወጣላችሁ? ማንም የለኝም ብላችሁ ነው የምታስቡት። እናንተ ቅድሚያ መስጠት ያለባችሁ ለራሳችሁ ነው። ከዛ በጎን በኩል ትመጡና እንዴት ነው ኮንፊደንስ ከፍ ማድረገው? እንዴት ነው ሰልፍ ወርዜ አንሶብኛል፣ ወይኔ ዲፕሬሽን ውስጥ ነኝ፣ ወይኔ አንዛይቲ ውስጥ ነኝ ትላላችሁ። አይደለሽም። አንቺ ቶክሲክ የሆነ ፍሬንድሽፕ ውስጥ ነሽ። ከዛ ውስጥ ነው መውጣት ያለብሽ። ወጥተሽ ገና ሌላም ስራ አለሽ። እዛ ቶክሲክ የሆነ ፍሬንድሽፕ ውስጥ እየነበርሽ ጊዜ የደረሱብሽን ነገሮች ማስተካከል አለብሽ። ሰልፍ ወርዝሽ አንሶ ከሆነ ያን ነገር ከፍ ማድረግ አለብሽ። ሰው እኮ አሁን በዘመንበት ሰዓት ተነስቶ መስታወት ፊት ቆሞ እኔ አምራለሁ እኔ ምርጥ ነኝ በሚልበት ሰዓት አንቺ በጣም ታስጠያለሽ፣ አንቺ አስቀያሚ ነሽ የሚሉ ጓደኞች ሰብስበሽ ህይወትሽ ውስጥ ከተሽ ቀን ከሌሊት እነሱን ነው ማግኘት የምትሮጩ። ዊች ሰልፍ ወርዝሽ በዚህ ጋር እየሮጠ ነው እያመለጠሽ። ቀልድን የያዛችሁት አብዛኞቻችሁ። ይሄ ራሳችሁ ሜንታል ሄልዛችሁ የማይመለከታችሁ ጉዳይ ነው የሚመስላችሁ። ዛሬ ታክሲ ውስጥ ስመጣ ማለት ነው ወደ ቤቴ ስገባ የሆነ ወጣት ማለት ነው በስልክ ጓደኛውን እያናገረ ምን ይላል፣ ምሳ አይ ቲንክ እየበላ ነው መሰለኝ ጓደኛው እና ምሳ አዝዤ እየበላሁ ነው አይነት ነገር ያወራው ማለት ነው። ከዛ ጓደኛው በስልክ ምን ይለዋል፣ ለምን ከፈለክ በረኪና አታዝም? በረኪና አይሻልም ነበር አይነት አወራር ነው ያለው። ኖርማሊ እንደ ቀልድም አስመስሎ ሰውየውን ሳየው የምሩ ነው እንደ እንደ ቀልድ ነው፣ በቃ ቀልድ ነው ብላችሁ ልትተውት የምትችሉት ነገር ነው ብዬ ይሁን አይ ሀበሻ ምናምን ብላችሁ የምትተውት ነገር እንደዛ አለፍኩት። ከዛ ምን ይለዋል፣ በመስታወት ራስን አይተዋል ምን እንደምትመስል አላለው። በጣም የተናደድኩት። አንድ ቀን አልውልም ከእንደዚህ አይነት ጓደኞች ጋር። አንድ ቀን በደል ግባ ብዬ ነበር ስልኩን የምዘጋው እኔ በሆን ማለት ነው። አሁን ያለዋት እኔ መክሊት ሆን ገደል ግቢ ብያት ስልኩን ዘጋዋለሁ። ሌላ ጓደኛ አላገኝም። ባላገኝስ ባይኖረኝስ ሞታለሁ። በጣም ያናደደኝና አውቶማቲክሊ ምን እንዳሰብኩኝ ታውቃላችሁ? ያህ ሰውዬ ምንድነው የሚሰማው? በመስታወት አይተሽዋል ራስሽን መክሊት ምን እንደምትመስል ቢለኝ የሆነ ሰው ወደዝም ራሴ እኮ ለራሴ የሚለኝ ነገር ስላቃተኝ ነው ጠዋት እየተነሳሁ ለራሴ ጥሩ ነገር የምነግረው። ጭራሽ አንተ ትደረባለህ፣ አታክ ልታደርገኝ ትመጣለህ ብዬ ከህይወት ያስወጣዋለሁ። እንደዛ አይነት ጓደኞች የበሽ ነው ያሏችሁ፣ አስወጧቸው። እንኳን ወደታች ዝቅ የሚያደርጓችሁን ጓደኞች ቀርቶ ከህልማችሁ ጋር ፓራራል ሊያስኬዱ የማይችሉ ጓደኞች ካላችሁ እነሱንም አስወጧቸው። ብቻችሁን ስትሆኑ እንደውም ይበልጥ ኃይለኛ ነው የምትሆኑት።
ሁኑ እያልኳችሁ አይደለም። ከነዛ ቶክሲክ ጓደኞች እራሳችሁ ጋር ብቻችሁን ብትሆን ይሻላችኋል። በጣም 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 መረን የሆኑ ጓደኞች አሉ፣ አይዋሽም። ፈቅደን ነው ደግሞ ከነሱ ጋር የሆን ነው። ፈቅደን ከአንድ ሰው ጋር የሆነ ነገር ልንገራችሁ፣ ጓደኛ አፌክት አያደርገኝም እኔ ራሴን ችዬ ራሴን የማቅ ሰው ነኝ የምትሉ ሰዎች ደግሞ እስቲ ከአንድ ዓመት በኋላ ከነዛ ጓደኞች አሁን ከጠቀስኳቸው አይነት ጓደኞች ጋር ሆናችሁ ከአንድ ዓመት በኋላ ደግሞ እንገናኝ። እስቲ ምን አይነት ማንነት እንዳላችሁ እናያለን። ኢቭን እስቲ ከአንድ ጓደኛችሁ ጋር ውላችሁ ኢነርጂያቸውን ወስዳችሁ ባህሪያቸውን ተዋርሳችሁ ነው የምትመጡት። ይሄን ነገር በተደጋጋሚ እስቲ ለ1 ዓመት አርጉት። ምን ያህል ብልሹ ፍጥረት እንደምትሆኑ ራሳችሁን ታገኙታላችሁ ከሆናችሁ በኋላ። እሱም የምነግራችሁ ነገር ቀልድ አይደለም። በተለይ ቲኔጀርሶች ጓደኛችሁ ማለት እናንተ ናችሁ። ጓደኛን ካሳየኝ ራስህን አሳያለሁ እንደሚባለው ማለት ነው። ጓደኛን አሳየኝና የእሱ አመል ያንተ አመል ነው፣ በቃ አብራችሁ ነው የምትውሉት፣ ትዋረሳላችሁ፣ ኢነርጂያችሁ ይዋረሳል። ሶ ዩ ጋይስ በጣም ጥንቃቄ አድርጉ ጓደኞች ስትመርጡ። ሰልፍ ወርዝ የሚባል ነገር አለ፣ ኮንፊደንስ የሚባል ነገር አለ፣ ኢነር ቻይልድ የሚባል ነገር አለ። ገና ሂል ያላረጋችሁ ገና ሂል ማድረግ አለባችሁ። እንኳን እንደነዚህ አይነት ሰዎች ጋር የምትሆኑበት ሌላ ምንም ምክንያት የለም። ምንም ምክንያት የላችሁም ከእንደዚህ አይነት ሰዎች ጋር የምትሆኑበት። አንድና አንድ ምክንያታችሁ ብቻችሁን መሆን ስለምትፈሩ ነው። ደግሞ ብቻችሁን ሁኑም የሚያላችሁም የለም። ሌላ ጓደኞችን መመስረት ትችላላችሁ። ፍራቻችሁ ነው። አዲስ ነገር የመፈለግ ፍራቻችሁ እዛው አዘቅት ውስጥ ቁጭ ብላችሁ እንድትቀሩ ነው የሚያደርጋችሁ። ሶ ዩ ጋይስ አትፍሩ፣ አዲስ ሰዎችን ለመተዋወቅ አትፍሩ። ሁለተኛ ነገር ደግሞ ብቻችሁን መሆን አትፍሩ። ሶስተኛ ነገር ደግሞ የድሮዎቹን መተው አትፍሩ። አትፍሩ። ለእናንተ ያላችሁት እናንተ ብቻ ናችሁ። ሃኒ ለራስሽ ያለሽው አንቺ ነሽ። የራስሽን ቢውልድ አርጊ፣ ሰልፍ ወርዝሽን አሳድጊው። ማንም መጥቶ አያሳድግልሽም፣ አንቺ ነሽ የምታሳድጊው። አሳድጊው፣ ኢምፕሩቭ አርጊው ኮንፊደንስሽን። ጭራሽ ወደታች የሚያዘቅጡ ጓደኞች ካሉሽ ይቅሩብሽ። ሶ ጋይስ ይሄ የዛሬ ቪዲዮ ይሄ። ሶ ጋይስ በጓደኝነት ርዕስ ዛሬ ተገናኝተናል። ኔክስት ቪዲዮ ላይ እንገናኝ። ባይ ባይ።